አሃቲ መራት ተላዊተ ግብራ ለሃና አሃቲ መራት ተላዊተ ግብራ ለሃና ዜና ሥላሴ ታነብብ እስከ ላይ ደክም አይናል ጉደ ዜና ሥላሴ ታነብብ እስከ ላይ ደክም አይና ፍቁሩ ለያሬድ ዛሬ ያሬድ ነው ቀኑ መሰለኝ። ፍቁሩ ለያሬድ ወገብረ ሐና ንዑስ ፍቁሩ ለያሬድ ወገብረ ሐና ንዑስ ኩለሄ ይትፌሳ በርየታ አይን አዲስ ነው። አዲስ አይን ሲያይ አይን አዲስ ትባላለች። እሱ አዲስ አይን ሲያይ እሱም ይደሰታል። ኩለሄ ይትፌሳ በርየታ አይን አዲስ ሐዲስ በርየተ ኃይል ሐዲስ ሐዋርያትና ዘአቤል ሐዋርያትና ዘአቤል ሐዋርያትና ዘአቤል ለሥጋ ሳሙኤል አርኩ የቤተሰብ ስም ነው። ሐዋርያትና ዘአቤል ወቤተ ሳሙኤል ለሥጋ ሳሙኤል አርኩ ሐዲሰ ዜና ተመርኦ አስማዕነ እስኩ አልኩት። አዲስ ዜና ሐዲሰ ዜና ተመርኦ ዜናወነ እስኩ ዜና ሐዲሰ አምጣነ ትቤ ሰማይኩ አምጣነ ትቤ ሰማይኩ እንደሰማነው ትናንት የሚያነቃቃ አማርኛ ልጨምርበት መሰለኝ። እንደሰማነው እኛስ ትናንትና ማታ በዜና ሰርጋችን የነዳጁ ነገር ይቀጥላል ገና ነዋል። እንደሰማነው እኛስ ትናንትና ማታ በዜና ሰርጋችን የነዳጁ ዋጋ ይጨምራል ገና አልኩት። ገና ይጨምራል ገና ይቀጥላል ገና የዲያቆናቱ ማህበር ሁሌም ይታያል ደምቆ የዲያቆናቱ ማህበር ሁሌም ይታያል ደምቆ ስለጠበቃቸው እግዚአብሔር በእደ መላኩ ጠብቆ አልኩት። ስለጠበቃቸው እግዚአብሔር ስፉን ገጭ አድርጎ ስለጠበቃቸው እግዚአብሔር በእደ መላኩ ጠብቆ የዲያቆናቱ አሁን አማርኛዋን እንዳነብላችሁና ሰዓት የለበት አራተርቱ ብለን በሱፍ ተባረክን። ስለጠብ የዲያቆናቱ ማህበር ሁሌም ይታያል ደምቆ ስለጠበቃቸው እግዚአብሔር በእደ መላክ ጠብቆ በእደ መላክ ይባላል። ስምን መላክ ያወጣዋል። አሳምረው ነው ያወጡለት ስሙን። እሺ ብስራተ መላክም አለ እያሉ ነው። በብስራተ መላክ ጠብቆ ነው እሱ ነው። እሺ እያዳመጣችሁኝ ነው? ወደ እናንተ ብዞር መልካም ነው። አሁን ሁሉም የሚሰማው ስለሆነ ማለት ነው። መዓዛ መዛታችሁ ነው፣ እያዩኝ ነው። እንግዲህ በዓይነ ምሕረት ይመልከቱት። ከሁሉ አስቀድሜ በስመ አብ ልበልና ቀጥታ አቀርባለሁ። ግጥሜን እንደ ዜና ነው አቀራረቡ፣ እንደ ዜና ነው። ዛሬ ቀጥታ አቀርባለሁ። በስመ አብ ልበልና ከሁሉ አስቀድሜ በስመ አብ ልበልና ቀጥታ አቀርባለሁ። ግጥሜን እንደ ዜና በቅድሚያ አቀርባለሁ። አርዕስተ ዜና ደግሞ አርዕስተ ዜና አለ። መጀመሪያ አርዕስተ ዜና ነው የሚቀርብ፣ የምትከታተሉ ታውቁታላችሁ። በቅድሚያ አቀርባለሁ አርዕስተ ዜና ወደ ውስጥ ሲገባ ዝርዝር አለውና እልላትሉ ዝርዝሩን ካልነገርከን ወደ ውስጥ ሲገባ ዝርዝር አለውና ከአርዕስተ ዜናው አንኳሩ በበዓለ ሀምሳ ንዑስ የመዳሩ ነው። አንደኛው ዋናው አርዕስተ ዜናው ይሄ ነው። ከአርዕስተ ዜናው አንኳሩ በበዓለ ሀምሳ ንዑስ የመዳሩ ብየዋለሁ። እንበሉለት እስኪ። ይሄ አንደኛው ነው። ሁለተኛው አርዕስተ ዜና እየተከታተላችሁ ይሄ አንደኛው ነው። ሁለተኛው ደግሞ ከዓይን አዲስ ጋራ በብዙ አርምሞ ስለተጋባ ነው፣ ስለተገኘ ነው፣ ጋብቻን ፈጽሞ ነው። እንበሉለት። ደረጃው አይመችም። ላይ በወጣ ጥሩ ነበረ፣ ግን ለሚዜዎቹ ስደርስ እወጣለሁ ላይ። ይሄ አንደኛው ነው። ሁለተኛው ደግሞ ከዓይን አዲስ ጋራ በብዙ አርምሞ ስለተገኘ ነው፣ ጋብቻን ፈጽሞ። አርዕስተ ዜና ነው። ገና አርዕስተ ዜና ይቀጥላል።
ከአርዕስተ ዜናችን ሶስተኛው ርዕስ አሸባሪው ቡድን አይደለም ግን አሸባሪው ቡድን የሚሉት ንዑስ ሲዘርፍ የነበረ እስካሁን ድረስ ብቸኝነት ነው። ታዲያ ብቸኝነት ስልክና ከገብቶ ከሰው ኪስ ዛሬ ተያዛሉ በትዳር ፖሊስ ነው። በቃ የሚያጨበጭብ የለም። ይሄ ስልኩን የተሰረቀበት ዛሬ አረልን በሉላት። ዛሬ ተያዛሉ በትዳር ፖሊስ። ሌላ ተጨማሪ የነዚህ እንዳለ አልኩኝ። አረልን በሉላቸው። ስማችሁ ሲጠራ ትመጡ ነበረ። ዜናው እንደቀጠለ ነው አቀራረቡ። ሌላ ተጨማሪ ይህ በዚህ እንዳለ የጉርድ ሾላ ሰው እልል ሲል ዋለ። እልል በሉለት እስኪ ለዚህ ጣል። እሺ የጉርድ ሾላ ሰው እልል ሲል ዋለ። የንዑስ ቤተሰብ የአይን አዲስ ቤተሰብ እልል ሲል ዋለ። ድንገት ስለሆነ እስኪ ጨነቀው ቆይ ብራ ይወድማል። ድንገት ስለሆነ ለኛ የደረሰን ይሄኛው መረጃ ምን እንደተገኘ ቆይ እስኪ እኔ እንጃ። ቆይ እናጣራለን። ሁሉን በደረጃ ብያለሁ። አርዕስተ ዜናው እዚህ ላይ ይብቃና ወደ ዝርዝሩ ልንገባ ነው። አርዕስተ ዜናው ከዚህ ላይ ይብቃና አሁን እንገባለን ወደ ዝርዝር ዜና። አይን አዲስ ካመመሽ ይቅርና ይቅርብሽ ሌላው ይሄ ንዑስ ጫኔ ከፊትሽ ያለው የንቡ ሚካኤል ማር ነው። ቅመሽው አልኩት እኮ እልል በሉላት። አይን አዲስ ካመመሽ ይቅርብሽ ሌላው። ቆይ እልል በሉላት እንጂ ከላይ ድረስ መጣ። አይን አዲስ ካመመሽ ይቅርብሽ ሌላው። ኧረ ከታች እየመጡ ነው። አይን አዲስ ካመመሽ ይቅርብሽ ሌላው። ይሄ ንዑስ ጫኔ ከፊትሽ ያለው ይሄ ንዑስ ጫኔ አክሊል ያረገው ተክሊል ያረገው ካባ ያረገው የንቡ ሚካኤል ማር ነው። ቅመሽው አለ። ንቡ ሚካኤል ሄደ ያውቃል። ማር አለ አረቆና ይላታል። ወስማ በረከታው ትድረሰኝ። ሌላ ምን ይባላል? እሺ ከንቡ ሚካኤል አዲሱ መቅደስ ቀድሶ ቢያገባት ዲያቆኑ ንዑስ የልብ የደረሰ አለች አይን አዲስ አለች እልል በሉላት። የልብ የደረሰ አለች አይን አዲስ ሚስትህን እንዳይነ ኧረ እልል በሉላቸው። እልል እያላችሁ ሚስትህን እንዳንተ ተንከባከብ ዜና ሚስትህን እንዳይንህ ተንከባከብ ዜና ዛሬም ዘወትርም አይን አዲስ ናትና ሄነው ዛሬም ታምሩ እያየ ዛሬም ዘወትርም አይን አዲስ ናትና እንደቀጠለ ነው ዝርዝሩ ዜናችን አልኩት። እንደቀጠለ ነው ዝርዝሩ ዜናችን እንደቀጠለ ነው ዝርዝሩ ዜናችን ስለሚያስፈልገን ዜና መስማታችን ለሀገርም ሆነ ስለ ዓለማችን ነዋ። ስለ ሀገርም ሆነ ስለ ዓለማችን ዜና መስማታችን ስለሚያስፈልግ ነው ዜና መስማታችን አለ። እስኪ ደግሞ እንደዚህ ከሆነ የሙሽሮቻችን እስቲ ደግሞ ልዙር ወደ ቤተሰቦቻችን እስቲ ደግሞ ወደዚህ ማለት እስቲ ደግሞ ልዙር እስቲ ደግሞ ልምጣ ወደ ቤተሰቦቻችን። ዜማ ቢሰርም ችግር ገና ለልጆቹ ስም ሲያወጣ ጫኔ ገና ስዞራ መጣች። ገና ለልጆቹ ስም ሲያወጣ ጫኔ አንዱን ዜን እያለው አንዱን ለይኩን ያልኩልህ እኮ ለይኩን ይባል አንዱ ኧረ እናታችን ኧረ ደከሙብን። አንዱን ዜን እያለው አንዱን ለይኩን እልል እያላችሁላቸው በማጨብጨብ ተናገሯቸው እነሱ ገና ስም ሲያወጣ ለልጆቹ ጫኔ አንዱን ዜን እያለው አንዱን ለይኩን። ፋሲካንም ሳያት ናት መሰለኝ። ፋሲካንም ሳያት ደስ አለኝ እኔ ነዋ። ፋሲካንም ሳያት ይገርመኛል እኔ አልኩና የትንሣኤ በዓል የዓለም ነው ለካ ይመስለኝ ነበረ የአፍሪካ ብቻ የአፍሪካ ሀብታሙም ድሃውም ያዳል በፋሲካ ነዋ። ፋሲካ ሀብታም የሚባሉት
የቤተሰብ ስም ነው የሆኑ። ሀብታምም ድሃውም ያርዳል በፋሲካ አልኩና ለዚች ለዓይነ ዓለም ወይዘሪት ትዕግስት አልኩኝ። ወደ እናንተ እንደዞርኩ ነኝ። ለዚች ለዓይነ ዓለም ወይዘሪት ትዕግስት እሷ አንዳንድ የቤት ስራ እንድትሰሪላት ካልኩ በኋላ እሷ ስለሆነች የቤት እመቤት አልኳት። የሁሉ ስም ነው ሲገጣጠም አረፍተ ነገር ሰርቶ ነው። እሷ ስለሆነች የቤት እመቤት እንደነገርናችሁ ይቺ ዓይን አዲስ ባሏ ስለሆነ ዲያቆን ንዑስ እንዳትከለክሏት ሁሉንም ተውረስ አልኳት። ይኸውልህ ተውረስ እናቷ ናት። እንዳትከለክሏት ሁሉንም ተውረስ እረፍትን ሳይሹ ለትንሽ ደቂቃ ሀገርን ያቀኑ በመሆን ጠበቃ ስማቸው ሰናይ ነው ያውም አምሳ አለቃ ስማቸው ሰናይ ነው ያውም አምሳ አለቃ ስማቸው ሰናይ ነው ያውም አምሳ አረማይ እልል በሉላቸው እንጂ ስማቸው ሰናይ ነው ያውም አምሳ አለቃ በቄሶች ተዝካር ነው። እልል በሉላቸው። ኧረ መጡ አንዴ እዚህ አታጨበጭቡም? ምቀኞች